በጣም እጅግ በጣም አስፈላጊ ቶፒክ ነው። ዛሬ የምናወራው ሁሉ ሰው ቢሰማው ደስ የሚለኝ ቶፒክ ነው። በተለይ ደግሞ ወጣቶች ትልቅ ቦታ መድረስ የሚፈልጉ ሁሉ የሚያስፈልጋቸው ነው። ሰልፍ ዲስፕሊን ማለት በራሳችን ላይ የምናስቀምጠው ደንብና ስርዓት ነው። ኤቲኬት ግን ምን መሰለሽ፣ በአንድ ማህበረሰብ ውስጥ ስትኖሪ የምትከተዩ የጨዋነት ስነ ምግባር ነው ወይም ስነ ስርዓት። ከኤቲክስ የሚለየው በህብረተሰቡ ስትኖሪ እንዴት ነው የምትኖሪው? በጨዋነት እንድትወደጂ የሚያደርግ እንድትከበሪ የሚያደርግ ስነ ምግባር ነው፣ ስነ ስርዓት ነው፣ ማነርስ ነው። ጉድ ማነርስ ማለት ነው። በጣም ስለሚጠቅሙ አሁን በዝርዝር እናያቸው። መጀመሪያ ቀላል የሚመስሉ ግን እጅግ የሚያስፈልጉ ኤቲኬቶች አሉ። አንደኛ እነዚህ ማጂክ ወርድስ የሚባሉ አሉ። ማጂክ ወርድስ አንደኛው አመሰግናለሁ ማለት ነው፣ ወይም ታንኪዩ ማለት ነው። ይሄ ማጂክ ወርድ ነው። ቀላል ይመስላል አይደለም? ግን በጣም ወሳኝ ነው። አመሰግናለሁ ማለት አንድ መስሪያ ቤት ሄድኩኝ። እዚህ የፊት ለፊት መረጃ የምትሰጠዋ ሴት አገኘኋት። ከዛ ገባሁ፣ ጉዳዩን አስፈጸምኩ። ጉዳዩን አስፈጽሜ ቀጥ ብዬ ወጥቼ ወደ ቤቴ መሄድ እችላለሁ። ግን ተመልሼ መጥቼ መረጃ የሰጠችኝን ሴት ጨርሻለሁ፣ አመሰግናለሁ እላታለሁ። ይህ በጣም ወሳኝ ነው። በጣም ነው የምትደሰተው። መደሰቷ ብቻ አይደለም፣ ኔክስት ታይም ስመጣ በአጋጣሚ ከመጣሁ የሚቀጥለው ቀን ስመጣ በጣም ነው ክብራ የምታስተናግደኝ እና አመሰግናለሁ በጣም ወሳኝ። ታንኪዩ ማለት ወሳኝ ኤቲኬት። አንድ ጊዜ ምን ሆነ መሰለሽ፣ አንድ ሰው እንደቸገረው ገባኝ። ትልቅ ሰው ነው ግን ገንዘብ እንደቸገረው ገባኝ። ሲገባኝ እኔ ጋር ከነበረ ገንዘብ የተወሰነ ላኩለት። ደርሶኛል አለኝ። አመሰግናለሁ ግን አላለኝም። ችግር የለውም እኔ አሁን አለመሰግናለሁ አለማለት ችግር የለውም። ችግር ያመጣው ምንድነው? ሌላ ጊዜ ቆይቶ እንደገና እንደተቸገረ ገባኝ። አወቅኩ እንደቸገረው። ልክለት ፈለግኩ ግን ሀሳብ ገባኝ። ባለፈው አመሰግናለሁ አላለም። ስለሰጠው ደስ አላለውም ነበር። እንዴት ቢንቀኝ ነው ብሎ ቢሆንስ? ወይ መጠኑ አነሰ ብሎ ቢሆንስ? እንዴት አድርጌ ልስጠው? መስጠት አቃተኝ። ለለፈው ታንኪዩ ስላላልከኝ ነው ብዬ አይደለም፣ ግን ያለፈውን ሪያክሽን አላገኘሁም። አመሰግናለሁ አላለኝም። ስላላለኝ ቅር ብሎት ሊሆን ይችላል፣ እንደ ንቀት ቆጥሮት ሊሆን ይችላል፣ እንዴት ቢደፍረኝ ነው ብሎ አስቦ ሊሆን ይችላል። ስለዚህ ደግሜ ልሰጠው ፈራሁ። ምንድነው ይህን ያጎደለው? አመሰግናለሁ አለማለት። ስለዚህ ሁል ጊዜ ታንኪዩ ማለትም መልመድ። የሆነ ከካፌ ገብተሽ ከተስተናገድሽ በኋላ ከፍለሽ ነው በገንዘብሽ ነው። አዎ፣ ግን ቀና በይና አመሰግናለሁ በይ። ምግብ ቤት ገብተሽ ምግብ ከበላሽ በኋላ ስልትወጪ ስትይ በገንዘብሽ ነው፣ ግን አመሰግናለሁ ብለሽ መውጣት። ስለዚህ ይሄ አንዱ ማጂክ ወርድስ ከሚባሉት ኑሮሽን ከሚያጣፍጡ ቀላል ከሚመስሉ ግን ወሳኝ ነገሮች ውስጥ አንዱ ይሄ ነው። ሁለተኛ ይቅርታ ማለት አም ሶሪ ማለት። አሁን ዛሬ እናንተ ጋር ስመጣ ትንሽ አረፈድኩኝ። ከዛ ስገባ ሁሉንም ሰው ምንድን ነው ያልኩት? አርፍጃለሁ ይቅርታ ያልኩት ትክክል ነው። ይቅርታ ባልል ምን ማለት መሰለሽ? ምንም ችግር የለውም እኔ ኢምፖርታንት ነኝ፣ ባረፍድ ብትጠብቁ ምንም ችግር የለውም ማለት ነው። ግን ምን አረኩኝ? ስገባ ይቅርታ ጠየኩኝ። አጥፍቻለሁ፣ አርፍጄ ነው የመጣሁትና ይቅርታን መለማመድ። አም ሶሪ ይቅርታ ማለት ስትሳሳች ስታጠፊ አም ሶሪ ይቅርታ ማለት። ይችኛዋ ደግሞ ሌላ ማጂክ ወርድ ነች። ይቅርታ ወይም አም ሶሪ ማለት አንዳንዴ ከአንዳንድ ሰዎች ጋር ይበድሉሽና ወይ ትበድያቸውና ቆይተው ሲያገኙሽ ዶክተር እንዴት ነህ ምናምን ብለው ይቀላቀላሉ። ትክክል አይደለም። እኔ የማደርገው ምንድን ነው? በድየው ከሆነ እንኳን አገኘው የዛ ጊዜ እኮ እንዲህ ያልኩህ ግን ልክ አልነበረም እና አም ሶሪ እለዋለሁ። ማስተካከዬ ነው የምቀላቀለው። እና ይሄ ማጂክ ወርድ ነው። በጣም ወሳኝ ነው። ቀላል ይመስላል ግን በጣም ወሳኝ። ሶስተኛው እባክህ ማለት ወይም እባክሽ ፕሊዝ ማለት። ፕሊዝ እባክሽ ይህን ነገር ስጪኝ ማለት። የምንናገረው የምንጠይቀው ነገር ላይ እባክሽ የሚለውን መጨመም። ይቺ ማጂክ ወርድ ነው የምትባለው። ልትረዳኝ ትችላለህ እባክህ፣ መንገዱን ልታሳየኝ ትችላለህ እባክህ፣ ትንሽ ነጣ ለማኪያቶ ጠቆር ልታደርግልኝ ትችላለሽ እባክሽ። ፕሊዝ በጣም ያጣፍጠዋል። አክብሮት ነው፣ ትህትና ነው። ስለዚህ ፕሊዝ የሚለውን መጨመር እባክሽ፣ ይሄም ሌላ ማጂክ ወርድ ነው። አሁን እነዚህ ኤቲኬት ነው የሚባሉት። አመሰግናለሁ፣ ይቅርታ እና እባክሽ ወይም እባክህ ማለት ማጂክ ወርድስ ይላሉ። ማለት ሳናውቃቸው በሰዎች ዘንድ እንድትወደጂ እንድትከበሪ የሚያደርጉ ናቸው። አራተኛ ኤቲኬት አይ ኮንታክት ነው። አሁን እናንቺ ስናወራ አይንሽን አይሻለሁ አይደል? እሺ አሁን አንቺ እያወራሽ የሆነ ሀሳብ እየተናገርሽ እንደዚህ ብዬ ባይስ መናገርም አትችል ታቆሚያለሽ። ግን አይ ኮንታክት በጣም አስፈላጊ ነው። አሁን ምን ይባላል? በምናገርበት ጊዜ እኔ አሁን ከአንቺ ጋር እያወራው
50% አይ ኮንታክት ያስፈልገኛል ማለት አይሻለሁ ደግሞ ዝም ብዬ ደግሞ እንደዚህ አላይሽም፣ ግን ሰብራለሁ፣ ብሬክ አረጋለሁ፣ ከዛ ደግሞ አይሻለሁ፣ አይንሽን ነው ማየው፣ ከዛ ብሬክ አረጋለሁ፣ ከዛ አይሻለሁ። 50% አንቺ ስትናገሪ ደግሞ 70% አይንሽ ላይ ነው። ግን እንዳላፈጥብሽ ሰበር አረጋለሁ። 30% ሰበር ይደረጋል እንጂ አንቺ እያወራሽ አይኔ መሆን ያለበት አይንሽ ላይ። ከዛ ትንሽ ሰበር 30%ን ሰበር እያደረግኩ አይንሽን አያለ። ይሄ ያስፈልጋል። ግን ከባህል ደግሞ የሚለይበት ቦታ አለ። አሁን እኛ ሀገር አንዳንዴ ትላልቅ ሰዎች ሲናገሩ እንዲህ ብለው ያዳምጣሉ ወጣቶች። ሌላ አገር ግን ስትሄጂ አንድ ነጭ እያወራሽ እንደዚህ ብለሽ ብታዳምጪው እንደ አክብሮት አይደለም የሚቆጥረው። ወይ ንቀት ነው ወይ ኮንፊደንስ የላትም ነው። ስለዚህ የአይ ኮንታክት አይን ለአይን የማየት ኤቲኬት አለ። ይሄ የአይ ኮንታክት ዝም ብሎ ደግሞ አሁን ለምሳሌ አንዳንድ ሀገር በሚያስጠይቅሽ አለ። ፖሊስ ሊጠሩ ይችላሉ። ለምሳሌ አንዲት ሴት እንደዛ ሆነ ዝም ብዬ እንደዚህ ባያት ከዛ ስቴሪንግ የሚባላል ፖሊስ መጥራት ትችላለች። እንደዚህ የሆነ ደህንነት አልተሰማኝም ብላ። ይሄኛው ግን የአይ ኮንታክት ኤቲኬት ይሄን ነው ይመስላል። ስናገር 50% አይንሽ ላይ ነው አይኔ። ስትናገር አንቺ ሳዳምጥሽ 70% ይሄ የአይ ኮንታክት ኤቲኬት ይባላል። አምስተኛው የማዳመጥ ኤቲኬት ነው። ሊስኒንግ ኤቲኬት ነው። አንቺ ስትናገሪ አዳምጣለሁ። አሁን ስናገር አንቺ ስትያዳምጥሽ ነው። ግን ምን ትያለሽ? እንዲህ የሆነ ድምጾች ታሰሚያለሽ። አንድ ከዛ የሆነ ቦዲ ኤክስፕሬሽን አለሽ፣ ቦዲ ላንጉጅ አለሽ፣ ኖድ ታደርጊያለሽ። ኤቲኬት ነው። አሁን አንቺ ትሬንድ ስለሆንሽ ባለሙያ ወይም ተፈጥሮ ስላለሽ ነው እኔ እየተናገርኩ መስማማትሽን በራስሽ ታሳያለሽ። አዎ ልክ ነው። አንዳንዴ ደግሞ አንቺ ያልሽውን ሳምራይዝ አደርጋለሁ። ስለ ቀን ውሎሽ ስትነግሪኝ ስለዚህ የቀን ውሎሽ እንደዚህ ነው ማለት ነው ብዬ አንቺ የተናገርሽውን ነገር ሳምራይዝ አደርግ። ይሄ የሊስኒንግ ኤቲኬት ነው። መሀል ላይ ጥያቄ ልጠይቅ እችላለሁ። ሰውየው እየተናገረ አቋርጠው የሚናገሩ ሰዎች አሉ። ምን ማለት መሰለሽ? እሱ እየተናገረ አቋርጦ ነጥቆት ሲናገር አንተ እየተናገርክ ያለው ነገር አይረባም ማለቱ ማስጨረስ አለበት። ኢንተርቪውም ላይ እንደዛ ነው። አሁን አንዳንድ ቃለ መጠይቅ እኔ ቀድሜ እናገራለሁ ማለት የሚያቋርጡ አይነት ከሆኑ እናገራለሁ። ሌላ ሰው ኢንተርቪው ሲያደርጉ ኢንተራፕት ሲያደርጉ ካየኋቸው እኔ ሀሳቤ ይቆራረጥብኛል። ጥያቄውን ትጠይቀኛለህ፣ ታዳምጣለህ። ይሄ ነው ደንቡ። ካስረዘምኩ ክላሪቲ ከፈለክ እንጂ መሀል ላይ እያቋረጡ ጭቅጭቅ የሚመስል ኢንተርቪው አለ፣ ንትርክ ነው ይመስል። እሱ ልክ አይደለም። ማዳመጥ ያስፈልጋል። ስድስተኛው የመናገር ኤቲኬት ነው። ስናገር የራሱ ደግሞ እሱ ስርዓት አለው። አስቤ ነው የምናገረው፣ ቃላት መርጬ ነው የምናገረው። ሰውን የማያስቀይም መሆን አለበት ንግግሬ። ስለዚህ በተመረጡ ቃላት፣ በተመረጡ ኤክስፕሬሽንስ፣ አገላለጾች ተጠቅሜ እናገራለሁ። ፕሮፐር የሆነ አስቤበት እናገራለሁ። ከዛ የምናገርበት ቶን፣ ይሄ ለምሳሌ የቁጣ ቶን መሆን የለበት፣ ትሁት መሆን አለበት፣ ትክክለኛ መሆን አለበት፣ ፕሮፐር መሆን አለበት። እና ይሄኛው ደግሞ ስንናገርም ያነጋገር ኤቲኬት አለ። ያ በጣም ሰዎች ካሰቡበትና ከተጠቀሙበት በጣም ጥሩ ነው። ሰባተኛው የስምና የማዕረግ ኤቲኬት ነው። አንድ ነገር ልንገርሽ፣ እኔ ማረገው ሆቴል ሪሴፕሽን ሄድኩኝ እንበል። ከዛ ሆቴል ውስጥ እዚህ ጋር ምን ያደርጋሉ? ስማቸውን ይለጥፋሉ። ቶሎ ብዬ ስሟን አነባለሁ። እንዴት አዲስ ሶስና እላታለሁ። ድንግጥ ነው የምትለው። ስሟን እኮ እዚህ ላይ ጽፋለች። እንዴት አወቀው ብላ ድንግጥ ነው። ሰላም ሶስና ብዬ አናግራታለሁ። ምክንያቱም እዚህ ጋር ሶስና ተብሎ ተጽፏል። የዌይተሩም እዚህ ጋር ስሙ ከተጻፈ ከበደ እንዲህ ልታደርግልኝ ትችላለህ እላለሁ እና በጣም ይደነግጣል። ግን ሰዎች በስማቸው ስትጠሪያቸው ይወዳል፣ በጣም ይወዳል። በስማቸው ጥሪያቸው። ስለዚህ ስማቸውን ካወቅሽ አንዳንዴ ስሞችን ሜሞራይዝ ማድረግ ያስፈልጋል እና በስም መጥራት፣ አብረሽ የምትሰሪያቸውን ሰዎች በስም መጥራት። ከዛ ደግሞ አንዳንድ ቦታ ስትሄጂ ስማቸውን ማንበብ፣ ስማቸውን አንበሽ በስማቸው ጥሪያቸው። በጣም ይደነቃሉ፣ በጣም ይደሰታል። ከዛ ማዕረግ ማለት ለምሳሌ አንቺ መጀመሪያ ያገኘሁሽ ጊዜ ጋዜጠኛ ጵንኤል ነው ያልኩት አይደል? ጋዜጠኛ ጵንኤል ተስፋዬ ነው። ከዛ ስንቀራረብ ባጭር እጠራሻለሁ። አንቺ ምኔን አሁን መጀመሪያ ዶክተር ነው የምትይኝ። ከዛ እዚህ ደግሞ ስንቀራረብ ደግሞ ወዳጄ ምናምን ትላላችሁ። ደስ ነው የሚለኝ በጣም ስትቀራረብ የሚመጣው አለ። ከዛ ውጭ ግን ሰውየው ጀነራል ከሆኑ ጀነራል ከዴባያቸው፣ ፕሮፌሰር ከሆኑ ፕሮፌሰር ከዴ ስትጀምሪ በታይትላቸው መጥራት። ኮሎኔል አስናቀ ከሆነ ስማቸው አስናቀ ብላቸው በጣም ነው ኦፌንድድ የሚሆኑት። ምክንያቱም ታይትል አላቸው እና ታይትልም መጠቀም
ከተቀራረብሽ በኋላ ግን በቁልምጫ ስም ትጠሪያለሽ እንዲቀልሽ። እዛ ደግሞ እንደ ባህላችን ትላልቆቹም ጋሼ ትዬ ና የሚባለበት ደግሞ አለ። 8ኛ የስልክ ኤቲኬት፣ ስልክን የተመለከተ ኤቲኬት። አንዳንድ ሰዎች ነገ ይደውላሉ። እንደምን ደህና ነህ ወይ? ደህና ነኝ እግዚአብሔር ይመስገን። ልጆች ደህና ናቸው? ደህና ናቸው። ስራ ጥሩ ነው? ስራ ጥሩ። አሁን አላወቅኩትም የደወለውን ሰውዬ አይደል? ከዛ ማን ልበል ስላቸው አላወከኝም፣ ሌላ ረዥም። እንዲህ እውነት ለመናገር ብዘጋው ደስ ይለኛል፣ ግን ጨዋ ስለሆንኩ ነው የማልዘጋው እንጂ በጣም ኢሪቴት ያደርጋል። ግን መሆን ያለበት ምንድን ነው? ደውለሽ የማታውቂው ሰው ከሆነ መጀመሪያ ትደውይና አቶ ከሌነ፣ አዎ ጵኔል እባላለሁ፣ ጋዜጠኛ ጵኔል እባላለሁ፣ ከአባይ ቲቪ ነው የምደውለው፣ በዚህ ጉዳይ ላወራ። ስለዚህ እሱ መሆኑን አረጋግጠሻል፣ አንቺ ማን እንደሆነች ተናግረሻል፣ የደወልሽበትን ምክንያት ተናግረሻል። ወዳጆችሽ ሆነው የቆዩም ከሆነ እንደዛ ባያስረዝሙት፣ ከዛ ማንነታቸውን ሳያደክሙን ቢናገሩ ጥሩ ነው። ባለፈው ቅዳሜ አንቺ ጋር ደውዬልሽ ነው አይደል? ከመደወሌ በፊት ምን አደረግሽ? ቴክስት አደረግሽ። ልደውልልሽ እችላለሁ ወይ ካናይ ኮል ዩ ብዬ ቴክስት አደረግኩልሽ። ፕሮግራምሽን አላውቅም፣ ቅዳሜ እንደምትሰሪ አላውቅም፣ የቤተሰብሽ ጊዜ ሊሆን ይችላል፣ ቸርች ልትሆኝ ትችያለሽ፣ ጸሎት ላይ ልትሆኝ ትችያለሽ አይደል? ስለዚህ ልደውልሽ ብዬ ጠየቅኩሽ። አሁን እኔ ሁሉ ጋር የማደርገው እንደዛ ነው። ወዳጆቼ ጋር ልደውል ስል ልደውልልህ እችላለሁ፣ ማውራት እችላለሁ ብዬ ቴክስት አደርጋለሁ። ጥሩ ልምድ ነው። እኔ ጋርም እንደዛ የሚያደርጉ አሉ። ስለዚህ ያንን ስልክ የራሱ ኤቲኬት እንዲያስከብራቸው ነው የሚያደርገው። ከአሁን ያ ሰው ደውሎ አቶ ከሌ ይባላለሁ፣ ዶክተር ወዳጅነህ ማውራት ትችል ይሆን ምናምን ሲለኝ፣ ወይም ደግሞ ቴክስት አድርጎ ላወራህ እችላለሁ ብሎ ሲጠይቀኝ ያን ሰው ያከብረዋል። ሌላ ደግሞ ልንገርሽ፣ አንዳንድ ሰዎች ይደውሉና ወዳጆች ሆነ 15 ደቂቃ 20 ደቂቃ ካወሩ በኋላ አሁን እሺ እንግዲህ በቃ ብለሽ ለመዝጋት ሙከራ ስታደርግ ዋናው የደወልኩት እስካሁን ያናው ጋር ድረስ እነሱ ልክ አይደለም። እሺ 9ኛ ኮምፕሊመንት ማድረግ፣ አስተያየት መስጠት ባሉ ነገሮችን ልንገርሽ። አንቺ ምን ሆነሽ ነው የወፈርሽው? በፍጹም አይባልም። ውጪዎች ፈረንጆቹ ጋርማ ብትመቻቸው ይሻላቸዋል እንዲህ ከምታያቸው። ወይ ምንድነው እንደዚህ የከሳው የተጎሳቆልከው? አይባልም፣ በፍጹም አይባልም። ያስደነግጣል። የሰውየውን ስሜት ትጎጃለሽ። በጣም ደግሞ ምንድነው ቆዳሽ ሁሉ ተለወጠ ይላሉ ሰዎች። አይጠነቀቅ ወፍረሻል በጣም አለ። አንድ ጊዜ አንዷ ነገረችኝ። አራስ ወጥታ ዙሪያዬን እየዞረ አለች። አንዱ ልጅ ዙሪያን እየዞረ እንዴ ምንድን ያከልሽው ይላታል። አይባልም እነዚህ። አረጀህ አንተ ምን ያረጀኸው ይላሉ። አይባልም እነዚህ ነገሮች። እንደ ወፍራ ቢሆን እንኳን አትያትም። ከስቶ እንደዛ ተጎሳቅሎ ቢሆን አይባልም። አርጅቶ የመሰለሽ እንኳን ቢሆን አይባልም። እነዚህ የማይባሉ ነገሮች ሰውየው ሊጠላት ሁሉ ይችላል፣ ወይም ሰው ልትጠላው ሁሉ ትችላለች። እና አስተያየት ለሰዎች ስንሰጥ መጠንቀቅ አለብን። ኮምፕሊመንት ስናደርግ ለማለት ጥሩ አስተያየት መስጠት፣ እንደው አምሮብሻል ኮምፕሊመንት ማድረግ፣ ፖዚቲቭ የሆኑ አስተያየቶችን መስጠት ነው የሚገባው። ይሄ ራሱ ኤቲኬት ነው። 10ኛ የቀጠሮ ኤቲኬት ነው። ቀጠሮ እንዴት ነው ምን ሄደው? ዶክተር ጌታቸው ተድላ የሚባል ወዳጅ አለኝ። በጣም ትልቅ ምሁር ነው። ብዙ መጽሐፍቶችን የጻፈ ምርቃቱ ላይ ሄደሽ ልታውቂ ትችላለሽ። ይጠራኛል ብዙ ጊዜ እና ዶክተር ጌታቸው ሲሄድ ሁል ጊዜ ቀጠሮ ኖሮን ይቀድመኛል። ቀድሞኝ ነው የሚደርስ። በ15 ደቂቃ ቀድሞ ይደርሳል፣ ወይ 30 ደቂቃ ቀድሞ ይደርሳል። ቀድሞ የደረሰው ሰው ምን ይሆናል መሰለሽ? አካባቢውን አይቷል፣ ገዝቷል። አንቺ ነሽ ነርቨስ የምትሆኝ። ስትደርሺ ነርቨስ ትሆኛለሽ፣ በቃ ትደነግጫለሽ። እሺ አረፈዱ ይቅርታ ምናምን ብለሽ አንቺ ነሽ የምትጨነቂው። እሱ ግን ቀድሞ ደርሶ መጽሐፉን አንብቦ ተረጋግቶ ምናምን እየጠበቀሽ ነውና ቀጠሮ በሚኖርበት ጊዜ በሰዓት መገኘት ከተቻለ ቀድሞም፣ ይሄ የቀጠሮ ኤቲኬት ነው። ከዛ ስትሄጂ ደግሞ እዛ ቀጠሮ የቀጠረች ሰው ጋር ስትሄጂ የምትለብሺው ልብስ እንደተቀጣጠራችሁ። እኔና አንቺ ለስራ ተቀጣጥረን ቀጠሮ ይዘን የመጣሽበት ልብስ ቆንጆ ነው፣ ዘንጠሻል። እዚች ላይ ደግሞ ስካርፍሽን ላርገሻል። እንደዛ ነው። እኔ ጋር ደግሞ ስትመጪ መነጽር አድርጌ ሸሚዜን ቁልፍ ከፍቼ ምናምን ብጠብቅሽ ምን ልትፈታለ የሰውዬ ነው የምትይው። ስለዚህ ቀጠሮ ስንይዝ በሰዓት መድረስ እና ደግሞ ስንሄድ ለዛ ቦታ ፕሮፕሬት የሆነ ልብስ መልበስ፣ ይሄ የቀጠሮ ኤቲኬት ነው።